ይሸኙዋል ወደ ቸርች ወደ ክርስቲያን። ለምሳሌ ወደ ሐናንያ አስቀድሞ ክርስቲያን የነበረ ሰው ነው። ይሸኘውና ቅዱስ ጳውሎስ ይሄዳል፣ ሐናንያን ያገኘዋል። ዘን ሐናንያ ደግሞ ምን ይለዋል? ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ እንግዲህ ምን ትጠብቃለህ? ተነስ፣ ስሙን እየጠራህ ተጠመቅ፣ ከኃጢአትም ታጠብ። ጳውሎስ ራሱ ከኃጢአቱ በጥምቀት በኩል ታጥቦ ነው የጀመረው። የት? ቤተ ክርስቲያን ውስጥ ወይም አስቀድሞ ክርስቲያን በሆኑት ዘንድ በእነርሱ እጅ ተጠምቆ ማለት ነው። ስለዛ የትኛውም ሰው ማስተማር ጀምራለሁ ብሎ ቢመጣ ብድግ ብሎ መጽሐፍ ቅዱስ እጄ ላይ ገባ ብቻ ብሎ አድርጎ ሰባኪ ነኝ ማለት አይችልም። እንደዚህ ስላደረገ ብቻ ወይም መጽሐፍ ቅዱስን ስለያዘ ብቻ። ስለዛ ነሰሰርሊ ምን ማድረግ አለበት ከተባለ መላክ አለበት። አስቀድሞ በዛ በጌታ ቤተክርስቲያን በጉባኤ ውስጥ መኖር አለበት። ለምሳሌ ሙሉ ወንጌል ቢይዝም ራንደም ሊያንድ የፕሮቴስታንት ቸርች ምሳሌና ሙሉ ወንጌል ውስጥ ለምሳሌ እኔ አገልጋይ ነኝ የሚል አንድ ሰው ካለ ማን ሾመህ ብዬ ጠይቋል። ኬት ነው የተሾምከው? ኬት ነው የመጣው? ተልእኮውን ኬት በየት በኩል አገኘው ብለዋል። የሆነ የሙሉ ወንጌል ውስጥ ያለ የሆነ ሰው ሊጠራ ይችላል። እሱስ ኬት አገኘው? እሱስ ኬት አገኘው ያልኩኝ ወደኋላ ብቆጥር የዛሬ 50 ዓመት ስለሆነ የተጀመረው ሙሉ ወንጌል ከዛ ወደኋላ ፈቀቅ የሆነ ሰው ራሱን ሾሞ ተነስቷል ማለት ነው። አይ የሌላ ቸርች ሾሞ ነው የሚል ሰው ቢኖር ራሱ ወደኋላ ብንቆጥር ፕሮቴስታንቲዝም በተለይ ፔንቴኮስታሊዝም ከሆነ ይሄ ኢትዮጵያ ውስጥ ያለው አይነት ፔንቴ ከሆነ ከ100 ዓመት በላይ ፈቀቅ አይልም። እንደ አጠቃላይ ፕሮቴስታንቶችን እናንሳ ሉትራኖችን ጨምረን ካለ ግን ከ500 ዓመት ከፍ ከ500 ዓመት ወደዛ የሚጠጋ አይኖርም። ስለዚህ የሆነ ሰዓት ላይ አንድ የሆነ ሰው ራሱን ሾሞ ብቅ ብሏል ማለት ነው። የተላኩ ነው እና የተላከ ለመሆን በቤተክርስቲያን ውስጥ መሆን አለበት። ተልእኮን የተቀበለችው ቤተክርስቲያን ናት በሐዋርያት በኩል ልክ እንደዛ ማለት ነው። ይሄኛው ማለት በአዲስ ኪዳን ስለዛ የሆነ ሰው መመረጥ አለበት ያክል ነው ለመላክ የሆነ ሰው በቤተክርስቲያን ውስጥ መሆን አለበት። ባጭሩ ተልእኮ ያለው በቤተክርስቲያን ውስጥ ስለሆነ ያ ሰው ለመስበክ እነዚህ ቤተክርስቲያንን ይጠብቁ ዘንድ ጳጳሳት ናቸው የተሾሙት አይደል? መጽሐፍ ቅዱስ ላይ ያለ በአዲስ ኪዳን እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያንን ይጠብቋት ዘንድ የተሾሙት ጳጳሳት ናቸው። ስለዚህ እረኞች ናቸው ጳጳሳት፣ እነሱ ናቸው ይሄንን ነገር እንትን ይያሉ በእነሱ በኩል ነው የሚለው። እሺ ሐዋርያት ሥራ ምዕራፍ 20 ላይ አውጪ። ሐዋርያት ሥራ ምዕራፍ 20 ቁጥር 28 ሐዋርያት ሥራ ምዕራፍ 20 ቁጥር 28 ቁጥር 28 ያ በገዛ ደሙ የዋጃትን የእግዚአብሔር ቤት ክርስቲያን ተጠብቋት ዘንድ ቤተክርስቲያን ቤት ብለሽ ከዛን ክርስቲያን ሳይሆን ቤተክርስቲያን እሺ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ሁሉና ለራሳችሁ ተጠንቀቁ። አዎ እግዚአብሔር በገዛ ደሙ የዋጃትን ቤተ ክርስቲያንን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ። ጳጳሳት ማለት እረኞች ማለት ነው። ባጭሩ ኦቨርሲየርስ ማለት ነው። እረኞች አድርጎ ለሾመበት። ይህንን የሚለው አሁን ጳውሎስ ነው እዛ ክፍል ላይ ባይዜ እና ስለዛ በሰዓቱ የሚታወቁ መምህራን አሉ፣ ጳጳሳት አሉ፣ ራሳቸው ሐዋርያት በነበሩበት ሰዓት እነርሱ ደግሞ የመንጋው ጠባቂ ተብሎ ተሹመዋል። ለራሳችሁና ለመንጋው ተጠንቀቁ የተባለው በመንጋው ላይ የተሾሙ ስለሆኑ ያንን አስተምህሮ በእነርሱ በኩል እየተላለፈ ይመጣል እና ያ እረኛ ወይም ያ የመንጋ ጠባቂ ጳጳስ ለምሳሌ ስበክ ብሎ ፍቃድ ሊሰጥ ይችላል ላመነበት ሰው ማለት ነው። ከዛ ውጭ ግን የሰና ያሳሰራሩ ልክ እንደዛ ነው። ጳጳሳት ይሾማሉ። እነዛ ጳጳሳት ደግሞ እንግዲህ ትልልቅ እረኞች እነሱ ደግሞ ሊፈቅዱ ይችላሉ። አዎ አንተስ በቤተክርስቲያን ደረጃ በቤተክርስቲያን ደረጃ የተላከ ሰባኪ ሊሆን ማለት ነው እንጂ ኖርማልማ ይሄው እኛም ማንኛውም ሰው ራንደምሊ ወጥቶ ከጓደኞቹ ጋር ወንጌልን ይለዋወጣል፣ ይሰብካል፣ ሰዎችን ወደ ክርስትና ያመጣል። ትክክል። ግን በቤተክርስቲያን ደረጃ ግን የተላኩ ሰባኪያን ለመባል ግን ግዴታ በዚህ ሰንሰለት ውስጥ መምጣት አለባቸው። ለምሳሌ እኔ በለዚህ ሰንሰለት ውስጥ ባልመጣም ወጥቼ ልሰብክ እችላለሁ፣ ወጥቼ ልናገር እችላለሁ የእርሲያን ነገር። ግን የተላኩ ለመባል ግን
ነሰሰሪ እንደነዚህ ነገሮችን ማሟላት አለበት። ስለዚህ ከእረኛው ውጪ ከጳጳሱ ውጪ የሆነ ሰው ሲጀምር መስበክም አይችልም። ውጪ ከሆነ አይ ኖ ብሎ ያፈነገጠ ካለ ምክንያቱም ቅዱስ ጳውሎስ እንደተናገረው የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁ ለመንጋው ተጠንቀቁ ብሎ ሲናገር ጠባቂ አድርጎ ያስቀመጠው ጳጳሳትን ስለሆነ ይህ በኢርሳን ውስጥ ያለው ስልጣናቸው ይሆናል ማለት ነው። እዚህ ጋር ግን ማለት ቤተክርስቲያን የሚለው መጽሐፍ ቅዱስ የወንድሞችና የእህቶች ህብረት ማለት እሺ፣ ቤተክርስቲያን የሚለው አዎ ግሪኩ ኤክሌሲያ ይላል፣ ጉባኤ እንደማለት ነው። አምኖ የተጠመቁ ሰዎች ያ ህብረቱ አስቀድሞ እንግዲህ ሐዋርያት ከዛ በኋላም የሚድኑ ሰዎች ሁሉ አምኖ የሚጠመቁ ሰዎች ሁሉ የሚጨመሩበት ያ ጉባኤ እሱ ማለት ነው። እሱ ማለት ነው ላይ ለመስበክ የግድ መመረጥ ያስፈልጋል ነው። መመረጥ ማለት ነው። መመረጥ ማለት ምን ማለት ነው? አንዴ ፖዝ ሊሆንሻል። መመረጥ አንዴ ፖዝ ሊሆንሽ ነበረ። መላክ ይቅርታ፣ መላክ ማለት ለመስበክ መላክ አለብሽ ተብሎ ሲነገር የተላኩ ሰባኪያን ለመባል ማለት ነው። የተላኩ ሰባኪያን እዛ ቼን ውስጥ ለመግባት የስ በቤተ ክርስቲያን ውስጥ መሆን አለብሽ። በዛ በእረኛ በጳጳሱ ስር መሆን አለብሽ። ከጳጳስ ውጪ ከሆንሽ አትችይም በፍጹም። ብትሰብኪም ስብከትሽ ተቀባይነት አይኖረው። ምክንያቱም አሁን ቅዱስ ጳውሎስም እንደተናገረው የመንጋው ጠባቂ የተባሉት ጳጳሳት ናቸው እንጂ ማንኛውም ሰው ተነስቶ ራሱን እየሾመ እንዲሰብክ እንደዛ ፍቃድ አይሰጥም መጽሐፍ ቅዱስ። ይህንን ማየት እንችላለን። ማንኛውም ሰው እንደፈለገ እየተነሳ የሰበከ አለ። ምናልባት መጽሐፍ ቅዱስ ላይ ተሽምጠዩ ካለ ሜቢ ራሱን ወንጌል የሰበከ ነው ተነስቶ በቤተ ክርስቲያን ውስጥ ሰባኪ ብሎ ራሱን ሾሜ ይመጣ ማለት ነው። ሐዋርያት ስለመሾም ሳይሆን እሺ ወንጌሉን ስለመስበክ ችግር የለም። እሺ ወንጌልን ስለመስበክ ሆኖ ግን በቤተክርስቲያን ውስጥ ማለት ነው አይደለ? እሺ እንደዛ ከሆነ ሳምበዲ እየተሾመ የመጣ ሰው ካልተሾመ መስበክ አይችልም። በተሾመው በዛው በእረኛው ወይም በጳጳሱ ስር መሆን አለበት። ስር ካልሆነ ሊሰብክ ይችላል። ለምሳሌ በጳጳሱ ስር ያልሆነ የሆነ ፕሮቴስታንት ተነስቶ ሊሰብክ ይችላል። ግን ያ ስብከቱ ግን ቫሊድ አይሆንም። ምክንያቱም ከጳጳስ ውጪ ነው። ከጳጳስ ውጪ ከሆነ ስብከቱ ቫሊድ አይሆንም። ይህ በመጽሐፍ ቅዱስም የለም። ከቤተክርስቲያን ውጪ ሆኖ እንደዚሁ ሰብኮ ስብከቱ ግን ቫሊድ ሊሆንለት የሚችል የለም። ባጭሩ ምናልባት ግን የምታውቂው ካለ ግን እቀበላለሁ። ማለት አሁን ለምሳሌ እነ ጳውሎስ እና ሌሎች ሐዋርያት እኮ እየተሾሙ ምናምን አይደለም የመጡት አይደል? የተሾሙ ናቸው። የመጀመሪያዎቹ ሐዋርያት ቀጥታ በኢየሱስ፣ ከዛ በኋላ የሚመጡት ደግሞ በሐዋርያቱ። ለምሳሌ ሐዋርያት ሥራ ምዕራፍ 6 ለግለጥና ላምብልሽ። የመጀመሪያዎቹ እንዳልኩሽ በጌታ ኢየሱስ አባቴ እኔን እንደላከ እኔም ደግሞ እናንተን ልካችኋለሁ ብሎ ከዛ ቀጣይ ደግሞ እነርሱ ደግሞ ሌሎቹን መሾም ይጀምራሉ። ይሄ በጣም በርካታ ቦታዎች ላይ ይሄ ስለመሾም ይሄ በጣም ብዙ ቦታ እኮ ነው ያለው። ለምሳሌ ግን የመጀመሪያዎቹን ሹመቶች ላሳይሽ። ሐዋርያት ሥራ ምዕራፍ 6 እሺ እንዲህ ይላል ከቁጥር 3 ጀምሮ እሺ ወንድሞቹ ቁጥር 3 እሺ ሐዋርያት ሥራ ምዕራፍ 6 ቁጥር 3 ወንድሞቹ በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብም የሞላባቸውን 7 ሰዎች ከእናንተ ምረጡ፣ ለዚህም ጉዳይ እንሾማቸዋለን ይልና እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን ካለ በኋላ ይህንም ቃል ሕዝቡን ሁሉ ደስ አሰኛቸው። እሺ እምነትና መንፈስ ቅዱስም የሞላበትን ሰው እስጢፋኖስን፣ ፊልጶስንም፣ ፕሮኮሮስንም፣ ኒቃሮናንም፣ ጢሞናንም፣ ፓርሜናንም ወደ ይሁዲነት ገብቶ የነበረውን የአንጾኪያውን ኒቆላዎስንም መረጡ፣ በሐዋርያትም ፊት አቆሟቸው። ኦኬ ከጸለዩም በኋላ እጃቸውን ጫኑባቸው። የእግዚአብሔርም ቃል እየሰፋ ሄደ፣ በኢየሩሳሌምም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ። ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ ይላል። ስለዛ እነዚህ ሰዎች ላይ እጃቸውን ጭነው ሾሟቸው፣ ዲያቆናት አደረጓቸው። እነ እስጢፋኖስን እነ ፊልጶስን ዘንድ እስጢፋኖስ ቀጣዩ ምዕራፍ 7ኛው ምዕራፍ ላይ ስብከትን እየሰበከ ከዛ በኋላ ሰማዕትነትን ሲቀበል ደግሞ እናያለን። እና ከሹመት ጋር በተያዘ በጢሞቴዎስ መልእክቱ ላይም ቅዱስ ጳውሎስ በተደጋጋሚ በምን መልኩ ኤጲስቆጶሳት ሊሾሙ እንደሚገባቸው ምናምንም በስፋት ያስተምራል። ስለዛ መሾም አለ።
ሳይሾሙ ግን ዝም ብሎ እንዴት እስቲ ምንን አስመልክተው እረኛ መሆን ይችላሉ? ልክ ብሎ አንድ ሰው የመንጋው እረኛ እኔ ነኝ ብሎ ይመጣል። አሪው ነው የሚባለው ራሱ ቀጥታ ከሐዋርያቱ ያለውኝ አይደለሁም። እንደዛ አይቻልም። ሰው ልክ እንደዛ ማለት ነው። እሺ ኦኬ፣ ወደ ቀጣይ እንሂድ ይቻላል። እሺ መጽሐፍ ቅዱስ ብቻ ወደሚለው እንሂድ። እሺ እንሂድ። እሺ እናንተ ጋር መጽሐፍ ቅዱስ ብቻ አትሉም ወይስ? አንልም። መጀመሪያ ስለወቅ መጽሐፍ ቅዱስ ብቻ አንልም። መጽሐፍ ቅዱስ ብቻ አንልም ማለት ግን ከመጽሐፍ ቅዱስ ጎን ለጎን ልክ ከመጽሐፍ ቅዱስ እኩል የሆኑ አንዳንድ መጽሐፍት አሉን ማለት እንደዛ ማለት ደግሞ አይደለም። መጽሐፍ ቅዱስ ብቻ የሚለውን ትምህርት ኦኬ እሺ ስጠይቂኝ ብመልስ የሚሻል ይመስለኛል። መጽሐፍ ቅዱስ ብቻ አንልም። መጽሐፍ ቅዱስ ብቻ አንልም። መጽሐፍ ቅዱስም ስለማይል ማለት ነው። መጽሐፍ ቅዱስ ብቻ መጽሐፍ ቅዱስ ራሱ አንዲትም ቦታ አይደለም። አይ እንደዛማ እንዴት ይላል? ምክንያቱም 66ቱ የተሰበሰቡት ራሱ ያው ከተጻፉ በኋላ ከሐዋርያቱ ካለፉ በኋላ ነው ለማለት የፈለኩት። ስለዚህ የሐዋርያት ትምህርት አይደለም ማለት ነው መጽሐፍ ቅዱስ ብቻ የሚለው። በዚህ ሰዓት አሁን ለምሳሌ በዚህ ሰዓት እስትንፋሰ እግዚአብሔር አለበት ብለን የምናምነው መጽሐፍ 66 ነው አይደል? በእናንተ አላውቅም። እሱን ንገረኝ መጀመሪያ። እሺ 66 ብቻ አይደለም፣ ሊትሮ ካኖኒካል እየተባለ በተለምዶ የሚጠሩ ሌሎች መጽሐፍትም አሉ የብሉይ ኪዳን መጽሐፍት ላይ። ግን 66 መሆኑን ራሱ በምን ማወቅ እንችላለን? አሁን መጽሐፍ ቅዱስ ብቻ ካልን በምን አወቅን 66 መሆኑን? ቁጥሩን ሳይሆን እሺ እስትንፋሰ እግዚአብሔር አለባቸው ተብሎ የተመረጡ በጉባኤያት የተመረጡ መጽሐፍቶች ናቸው። በጉባኤያት ማለት በቤተክርስቲያን ጉባኤያት። ስለዚህ አሁን እነሱን የሚያወቅነው ራሱ በመጽሐፍ ቅዱስ አይደለም ማለት ነው፣ በጉባኤያት ነው። ስለዚህ መጽሐፍ ቅዱስ ብቻ የሚባል ነገር የለም፣ ጉባኤያትን የምትቀበያለሽ ማለት ነው። ኖ እኔ እኮ አባባሌ ጥያቄ እንትን ጠይቂ። እሺ ተመለስ ወደምትፈልገው አትውሰደው። እሺ ቀጥይ። ማለት መጽሐፍ ቅዱስ ይሄ መጽሐፍ ቅዱስ አለ እስትንፋሰ እግዚአብሔር አለበት ብለን የምናምነው መጽሐፍ ቅዱስ። እሺ እስትንፋሰ እግዚአብሔር አለበት ይሄ መጽሐፍ ለምሳሌ አሁን እሱ መጽሐፍ ቅዱስ ስህተት አለው ብለን አናምንም ማለት። እሺ ስህተት አለው ብለን አናምንም ማለት ምን ማለት ነው? አሚን አሁን ሌላ መጽሐፍ ባገኝ የእግዚአብሔር ቃል እንደመሆኑ ልጠቀምበት እችላለሁ። ግን ይሄኛውን መጽሐፍ ቅዱስ እስካልተቃረነ ድረስ ሌላ መጽሐፍ ባገኝ ለትምህርት ቤት ልጠቀምበት እችላለሁ። ግን ዋና መለኪያ ይሄኛው መጽሐፍ ቅዱስ ብቻ ነው። እሺ መጽሐፍ ቅዱስ እንግዲህ የእግዚአብሔር ቃል ተብሎ ኢንፋለብል አሁን ላይ የሚለውን ለመግለጽ ከሆነ ቅድም የማይሳት ስትይ በታይፒንግ ኤረር ምናምን ሊገባ ይችላል። ከዛ በዘለለ ኢንፋለብል የሆነው የማይሳተው ወርድ ኦፍ ጋድ የእግዚአብሔር ቃል መጽሐፍ ቅዱስ ነው። ሌላ መጽሐፍት በኤርሳን ውስጥ ያሉ የተለያዩ መጽሐፍት ልክ እንደ መጽሐፍ ቅዱስ የማይሳሳቱ ኢንፋለብል የእግዚአብሔር ቃሎች ተብሎ አይጠሩም። ሰው የማይሳቱ የእግዚአብሔር ቃል ተብሎ አይጠሩም። ይሄ ብቻ ነው እንደዛ ተብሎ የሚጠራው በመጽሐፍት ደረጃ። እንደዛ ከሆነ ለምንድን ነው መጽሐፍ ቅዱስ ብቻ የሚለውን የማትቀበለው ከተባለ ግን ቤተክርስቲያን የሚል ጽንሰ ሀሳብ አለ። ይህ ምንድነው? ሰዎች መጽሐፍ ቅዱስ ብቻ ይሉና መጽሐፍ ቅዱስን ወስደው ያነቡና ከዛ በኋላ ለራሳቸው ይረዱና ለራሳቸው ይተረጉማሉ። ዘንድ በተረጎሙት ልክ ለራሳቸው የሆነ አስተምህሩን ያበጃጃሉ። ሁሉም ሰው መጽሐፍ ቅዱስን እያነበበ ነው የራሱን አስተምህሮ የሚፈጥረው። እንደዚህ አይነት ነገር የሚፈጠረው ለምንድን ነው ከተባለ ከቸርች ውጪ ወይም ከኤርሳን ውጪ አድርገው መጽሐፍ ቅዱስን ስለሚመለከቱት ነው ብዙ ሰዎች። ምን እያልኩኝ ነው? በአጭሩ መጽሐፍ ቅዱስ ብቻ ሳይሆን መጽሐፍ ቅዱስ በቤተ ክርስቲያን ውስጥ የሚል ጽንሰ ሀሳብ ነው ያለን። ምክንያቱም ሃይማኖት ወይም አስተምህሮ እየተላለፈ የሚመጣው በቤተክርስቲያን ውስጥ ስለሆነ ማለት ነው። ስለዚህ ከጥንት ጀምሮ የመጣውን አስተምህሮ ይዘን ወይም ትራዲሽን ወይም ቅዱስ ትውፊት ማለት ነው እሱን ይዘን ከዛ አንጻር እናየዋለን እንጂ መጽሐፍ ቅዱስን በራሳችን መጽሐፍ ቅዱስ ብቻ እያነበብን ለራሳችን የምንተረጉሙ ከሆነ እንስታለን። አሁን እኮ ስለ ትርጉም አይደለም። እሺ ስለምንድን ነው ማለት? አሁን ሌላ መጽሐፍ ቢመጣ መመዘኛ ምንድን ነው? መጽሐፍ ቅዱስ ብቻ ነው ወይ? እሺ የሆነ መጽሐፍ ቅዱስ ቢመጣ መመዘኛ የቤተ ክርስቲያን አጠቃላይ አስተምህሮ ነው። መጽሐፍ ቅዱስም ኦፍኮርስ መመዘኛችን ነው። እንደ አጠቃላይ ግን የቤተ ክርስቲያን አስተምህሮ መመዘኛ ሆኖ መቀመጥ ይችላል። ለምሳሌ በጉባኤያት የተላለፈው አስተምህሮ። እሺ አሁን ለምሳሌ እናንተ ገድላትን የምትመዝኑት በመጽሐፍ ቅዱስ ነው አይደለም?
ገድላትን የምንመዝነው አሁን ልክ ቅድም እንዳልኩሽ በአጠቃላይ ከጥንት ጀምሮ በመጣው ሃይማኖት በሆነው በቤተክርስቲያናችን አስተምህሮ በመጽሐፍ ቅዱስም እንመዝናለን። አስተምህሮ ከመጽሐፍ ቅዱስ ይለያያል ማለት ነው። አስተምህሮ ማለት በአጭሩ ሃይማኖት ማለት ነው። ለምሳሌ የሥላሴ ትምህርት፣ የሥጋዌ ትምህርት በተብራራ መልኩ ሲስተማቲክ በሆነ መልኩ አስተምህሮ ይገለጻል። ይህ መጽሐፍ ቅዱስ የተጻፈበት ዓላማ ልክ እንደዛ የሲስተማቲክ ቴዎሎጂ መጽሐፍ አይደለም። ልክ አሁን አንቺ የእምነት መግለጫ ብለሽ የምታስቀምጪው አለ አይደለ? የእምነት መግለጫችሁ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር እናምናለን ያልሽው እሱ የኛ ነው። ባይዚ የኒቅያውና የቁስጥንጥንያ ጉባኤ የእምነት መግለጫ ነው። አይ እሱን ያው ሉተር አይቃወመውም ማለት ነው። እሱን ወስዶት ቀጥሏል። አሁን ያ እኛ በእሱ ነው የምንመዝነው። በነገራችን ላይ አሁን አንቺ የእምነት መግለጫችን ባልሽው በእሱ ነው የምንመዝነው። እሱ አሁን በጉባኤያት የተላለፈ የእምነት መግለጫችን ነው። እሱ ትክክለኛ ሃይማኖታችን ነው። አይሳሳት ነው ራሱ አይሳሳትም። ለምሳሌ እሱ ስህተት ሊገኝበት አይችልም። ሃይማኖታዊ ጉዳይ ማለት ነው። ኢየሱስ አምላክ ነው የሚለው አይሳሳትም። ይሄ ሃይማኖታችን ነው። ኢየሱስ ፍጹም ሰው ነው የሚለው ሃይማኖታችን ነው። ከቅድስት ድንግል በስጋ የተገኘ ነው ትክክል። ወይም የሥላሴ ትምህርት ሶስት አካል አለ አንድ አምላክ አለ እሱ ማለት ነው። ሃይማኖት አስተምህሮ ማለት እሱ ነው። መጽሐፍ ቅዱስ ደግሞ በአንድም በሌላም ምክንያት የተጻፈ ጽሑፍ ነው እንጂ ሲስተማቲክ በሆነ መልኩ ልክ የእምነት መግለጫ መስሎ በዚህ እናምናለን በዚህ እናምናለን በዚህ እናምናለን ብሎ የተቀመጠ አይደለም። እንደዚህ ዝርዝር ሐሳብ ነው የሚይዝ አይደለም። ልክ እንደዛ ማለት ነው። የአስተምህሮ ግን በምን መልኩ ነው የሚመጣው? በአጭሩ በመጽሐፍ ቅዱስ ላይ አለ። ለምሳሌ አስተምህሮ በአንድ ልክ እንዳልኩሽ እንደ እምነት መግለጫ በዚህ አምናለሁ በዚህ አምናለሁ በዚህ አምናለሁ ተብሎ ባይዘረዘርም ሃይማኖቱ እንደ ሃይማኖት እዚህ ውስጥ በተለያዩ ቦታዎች ላይ ሊቀመጥ ይችላል። እንደ አጠቃላይ በሃይማኖት ደረጃ ግን በአስተምህሮ ደረጃ ግን ሐዋርያት ያስተምራሉ፣ ይሰብካሉ እና ይሰማሉ ሰዎች። ያን የሰሙትን ደግሞ ለቀጣይ ሰው ያስተላልፋል። እንደዛ እያለ ይላል። ልክ ጳውሎስ በሁለተኛ ጢሞቴዎስ ላይ እንዳስቀምጠው ማለት ነው። እስቲ አውጪ ሁለተኛ ጢሞቴዎስ ላይ መጀመሪያ ጳውሎስ ትምህርትን ወይም አስተምህሮን ከጌታ ነው የሚያገኘው። ልክ ገላትያ ምዕራፍ 1 ቁጥር 10 ላይ እንደሚለው መጀመሪያ እሱን ይሽክፈጩ። ገላትያ ምዕራፍ 1 ቁጥር 10 ላይ ሰውን ወይስ እግዚአብሔርን አሁን እሺ አሰኛለሁን? እሺ ቀጥይ። ወይም ሰውን ደስ ላሰኝ እፈልጋለሁን? አሁን ሰውን ደስ ባሰኝ የክርስቶስ ባሪያ ባልሆንኩም። እሺ ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተሰበኩም። በእኔ የተሰበከ ወንጌል እንደ ሰው እንዳልሆነ አስታውቃችኋለሁ። ኢየሱስ ክርስቶስ ገልጦልኛል እንጂ ከሰው አልተማርኩትም ማለት። ስለዚህ አሁን ጳውሎስ የሚያስተምሩን ያንን አስተምሩ ከማን የተቀበለው ነው? ከኢየሱስ ክርስቶስ። አሁን ከጌታችን ኢየሱስ አይደል? አሁን አስተምህሮ እንዴት በቅብብሎች ውስጥ እንደሚያልፍ እንድታዩ ነው። አሁን ጳውሎስ ከክርስቶስ ተቀበለና ከዛ በኋላ እሱ ስለማን ይሰጣል? ለምሳሌ በእኔ የተሰበከ ስላለ ለምሳሌ ለገላትያ ሰዎች ሰጥቷል፣ ለኮሮንቶስ ሰዎች ሰጥቷል። ግን ሁለተኛ ጢሞቴዎስ ቅድም ያልኩሽ ላይ ግን አውጪና ቅብብሎሹን ይኸው። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ላይ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ላይ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ብዙ ሰዎች የመሰከሩለት ከእኔም የሰማኸው ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። እሺ ብዙ ሰዎች የመሰከሩለትን ይልና ከኔም ምን ያልከውን ይላል? ከኔም የሰማኸውን። አሁን ሌሎችን ሊያስተምሩ ለሚችሉ ስጥ ስላለ ትምህርት እንደሆነ እናውቃለን። ከኔም የሰማኸውን አለ። ስለዚህ አሁን ጳውሎስ አስቀድሞ ከጌታ ተቀበለ። ከዛም ከኔ የሰማኸውን ያለው ደግሞ ጳውሎስ ማንን ነው? ጢሞቴዎስ። ጎበዝ ልጅ ጢሞቴዎስን ነው። ስለዚህ አሁን ጳውሎስ ለጢሞቴዎስ ደግሞ ያንን ትምህርት አሳልፎ ሰጠው። ጢሞቴዎስን ራሱን ደግሞ ለማን ስጥ አለው? ያንን ትምህርት እሱ ጋር የሰው ስም ሳይሆን ለሌሎች ብሎ ለምን አይነት ሰዎች ስጥ ይላል? ሊያስተምሩ ለሚችሉ ለታመኑ። ትክክል። ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች ምን ስጥ ይላል? እንደ ኢየሱስ ክርስቶስ በጎ ወታደር
ያው ቃሉን ነው የሚሆነው። አዎ ቃሉን ነው፣ ግን በምን መልኩ ነው ስጥ ያለው ነው እሱ ጋር ሌሎችን ሊያስተምሩ ለሚችሉ ለሌሎች ለታመኑ ሰዎች ይልና ምን ይላል? ለታመኑ ሰዎች አደራ ስጥ። አሁን ተመልከች፣ ይሄ ትምህርት ነው። ትምህርት እንዴት ነው የሚተላለፈው ከተባለ እዚህ ጋር ተጽፎ ብቻ የሚባል ነገር የለም። ይሄ በፕሮቴስታንቶች የተጀመረ ትምህርት ብቻ ነው። እዚህ ጋር ተጽፎ ብቻ ተላለፈ፣ እንደዛ አይደለም። በቃል ይኸው ከኔ የሰማኸውን ያለው ጳውሎስ ከጌታ ተቀበለ፣ ከዛ ለጢሞቴዎስ ነገረው። ጢሞቴዎስ የሰማውን ደግሞ ሌሎችን ሊያስተምሩ ለሚችሉ ለታመኑ ሰዎች ደግሞ አደራ ይሰጣል። እነሱ ደግሞ እንደዚህ ሰሙና ደግሞ እያለ እየተቀባበለ እስከ ዓለም ፍጻሜ ይቀጥላል።